ሰላም ጤና ይስጥልኝ። እስራኤል ነኝ፣ የሪል ሽያጭ አማካሪ። ዛሬ ደግሞ አፓርትመንት ቤቶችን ከመግዛታችን በፊት ምን ነገሮችን ቼክ ማድረግ አለብን የሚለው ነገር ይሄ በጣም ወሳኝ ቪዲዮ ነው። ስለዚህ አስሬ ለካ አንዴ ቁረጥ ነው። ገበያውን በደንብ ማየት አለባችሁ። እኔም 10 ነጥቦችን ይዤላችሁ መጥቻለሁ። ይህን ቪዲዮ በማየት ኢንቨስት ማድረግ የምትፈልጉ ሰዎች ራሳችሁን ካላስፈላጊ ወጪ፣ ከማስረከቢያ ጊዜ ረጅም ከመሆን፣ ገንዘባችሁን ከመበላት ከተለያዩ ነገሮች ራሳችሁን እንድትጠብቁ ስል አሳስባችኋለሁ። አሁን ላይ 10 ነጥቦችን ለእናንተ ይዤ መጥቻለሁ። እስከ መጨረሻው ተከታተሉን። አመሰግናለሁ። በአንደኛ ደረጃ ላይ ማስቀምጥላችሁ ሎኬሽን ነው። ስለዚህ የቱ ጋር ኢንቨስት ማድረግ አለብኝ፣ የቱ ጋር ነው መኖሪያዬም ለኢንቨስትመንትም ሆነ ለመኖሪያ የትኛው ሎኬሽን ላይ ኢንቨስት ማድረግ፣ ለምን ሎኬሽን ስለሆነ ዋነኛው ነገር። ስለዚህ የትኛው ሰፈር ላይ የትኛው ቦታ ላይ ኢንቨስት ማድረግ እንዳለባችሁ የመጀመሪያው ነገር ሎኬሽናችሁን ዋይዝሊ መምረጥ አለባችሁ። ስለዚህ የመጀመሪያው ነገር ሎኬሽን ነው። በሁለተኛ ደረጃ የምናገኘው ሎኬሽኑን ከመረጥን በኋላ ዴቨሎፐር ወይም ደግሞ አልሚው ወይም ደግሞ ሪል ስቴቱ ማን ነው፣ ከዚህ በፊት ፕሮጀክቶችን አስረክቧል ወይ፣ ፋይናንሻል ያለውን አቅም፣ ከዚህ በፊት የነበሩትን ፕሮጀክቶች በምን አይነት ሁኔታ ውስጥ ነው ያስረከበው የሚለውን ነገር በደንብ እሱን ቼክ ማድረግ ያስፈልጋል። ለምሳሌ አብራችሁ ነው ከሪል ስቴቱ ጋር ነው የእናንተም ገንዘብ የሚወሰነው። ሪል ስቴቱ ጥሩ የሚሰራ ከሆነ እናንተም በጥሩ ሁኔታ ቤታችሁን ትረከባላችሁ። ሪል ስቴቱ ችግር ውስጥ የሚገባ ከሆነ ደግሞ የእናንተም ያው ንብረት ነው አብሮ ችግር ውስጥ የሚገባው። ስለዚህ ዴቨሎፐሩ ማን ነው የሚለው ነገር በጣም ወሳኝነት ነገሮች አሉ። ስለዚህ አልሚው ማን ነው የሚለውን ነገር ቼክ አድርጉ። በሶስተኛ ደረጃ የምናገኘው አልሚው እዛ ቦታ ላይ ግንባታ እንዲያካሄድ የንግድ ፍቃድ፣ የፕላን ስምምነቶች፣ የግንባታ ፍቃድ የመሳሰሉት ነገር አለው ወይ፣ ትክክለኛ ሪል ስቴት ትክክለኛ አልሚ ነው የሚለውን ነገር በሶስተኛ ደረጃ ላይ እናገኛለን። ስለዚህ ይህን ወደ ሽያጭ ግብይቱ ከመሄዳቸው በፊት በሶስተኛ ደረጃ ላይ ያስቀመጥኳችሁን ቼክ ማድረግ ጥሩ ነው። በአራተኛ ደረጃ ላይ የምናገኘው ዋጋ ነው ወይም ደግሞ ቫሊዩ። እዛ ጋር በፕራይስ ፐር ሜትር ስኬር ወይም ደግሞ በካሬ ሜትር የተቀመጠው ዋጋ የሪል ስቴት የሚሸጥበት ዋጋ ተገቢ ነው ወይ? እዛ አካባቢ ካሉ ሪል ስቴቶች ያው ሊለያይ ይችላል እንደየኳሊቲ እንደተለያየ ፋክተሮች ቢኖሩም ግን በጣም የተጋነነ መሆን የለበትም። እዛ ሎኬሽን ላይ የሚሸጡትን ሌሎች አፓርትመንቶች ቼክ በማድረግ ዋጋ ቼክ ማድረግ ወሳኝ ነገር ነው። አምስተኛ ደረጃ የምናገኘው ሌይአውት ወይም ደግሞ የቤቱ ዲዛይን ፋንክሽናል ነው ወይ፣ ምን ያክል ሜትር ስኬር ነው የቤቱ። እንደገና ደግሞ ኔት እና ግሮስ የሚባል ነገር አለ። ኔት ማለት እናንተ የምትጠቀሙባት የቤቷ ካሬ ሲሆን፣ ግሮስ ኤሪያ ደግሞ የጋራ መገልገያ የሆኑ ሊፍት፣ ኮሪደር፣ ደረጃ፣ ፓርኪንግ የመሳሰሉት ይገባሉ። ስለዚህ ምን ያክል ነው የኔ ቤት ኔት ኤሪያ የሚለውን ነገር ካወቃችሁ በኋላ ደግሞ የቤቱ ዲዛይን ለምሳሌ በጥሩ ሁኔታ የዲዛይን የተደረገ 80 ካሬ ምናልባት ከ100 ካሬ በላይ ፋንክሽናል ሊሆን ይችላል። ስለዚህ እሱን ነገር ቼክ ማድረግ ያስፈልጋል። ቤት ከሆነ ደግሞ በአካል ሄዶ ቤቱን ማየት ይቻላል። ያልተገነባ ከሆነ ደግሞ ፍሎር ፕላኑን በማየት ፋንክሽናል ነው ወይ። ለምሳሌ አንዳንድ ቤቶች ኮሪደር ላይ ብዙ ኤሪያዎችን ይወስዱና ከዛ በኋላ ኪችን ወሳኝ የሆኑት ላይ ሊቪንግ እና ዳይኒንግ ላይ መኝታ ቤቶች ላይ ጠባብ ሊሆኑ ስለሚችሉ ፋንክሽናል ነው ወይ የሚለውን ነገር ቼክ ማድረግ አስፈላጊ ነው። በስድስተኛ ደረጃ የምናገኘው የቢልዲንግ ኳሊቲ፣ የፊኒሽንግ ማቴሪያሎች ኳሊቲ፣ እንደገና ደግሞ ፊኒሽንጉ ምን ድረስ የሚሰራው ሰሚ ፊኒሽድ ከሆነ የውስጥ ስራዎችን ለምሳሌ በፕላስተሪንግ ደረጃ ነው የሚያስረክቧችሁ ወይስ ደግሞ በከፊል የጅፕሰም ስራዎች፣ አንዳንድ ስራዎች ይሰራሉ፣ በር ይገጠማሉ የሚሉትን ነገሮች እና ኳሊቲ እና ሰሚ ፊኒሽድ እና ፊኒሽንግ ከሆነ ደግሞ ምን እንደሚያካትት የእንጨት ስራዎችን ያካትታል ወይ፣ ለምሳሌ ኪችን ካቢኔት፣ ቁምሳጥን፣ የውስጥ ለውስጥ በር፣ ኤሌክትሪካል ሁሉ ነገሮች። ብዙ ጊዜ እነዚህ አይነት ነገሮች የሚጻፉት መጨረሻ ፔጅ ላይ በእንግሊዝኛ ስፔሲፊኬሽን ተብሎ ይጻፋሉ። ውል ከመፈረማቸው በፊት ውሉን ኮንትራቱን በማየት ጥያቄ ካላችሁ መጠየቅ ትችላላችሁ። ስለዚህ ኳሊቲ ምን ያክል ነው፣ የሚገነቡበት እቃዎች፣ የተገነባ ቤት ከሆነ ሄዳችሁ ኳሊቲውን ራሳችሁ በማየት ወይም ደግሞ ለባለሙያ በማሳየት፣ ያልተገነባ ቤት ከሆነ ደግሞ ሳምፕሎችን በመጠየቅ እና በምን አይነት ማቴሪያል እንደሚሰሩላችሁ በመጠየቅ ቼክ ማድረግ አስፈላጊ ነው። ሰባተኛ ደረጃ የምናገኘው ፓርኪንግ እና የጥበቃ አገልግሎቱ እንዴት ነው የሚሆነው። ፓርኪንግ በቂ የሆነ ፓርኪንግ አለው እዛ ላይ ለሚኖሩ ለእያንዳንዱ ዩኒት ለእያንዳንዱ አባወራ በቂ ፓርኪንግ አለው የሚለው ነገር በጣም ወሳኝ ጥያቄ ነው። ለምሳሌ ቢልዲንጉ 50 አባወራ ወይም 50 ዩኒቶች ቢኖሩና
ፓርኪንግ ደግሞ ለ30 ወይም ለ40 ቤት ቢኖር፣ ስለዚህ ነገ ስትኖሩበት በጣም የሚቸገር ነገር ይኖራል። ፓርኪንግ ደግሞ በጣም ወሳኝ ነገር ነው። ስለዚህ እሱን ነገር ፓርኪንግ ለእናንተ ለብቻችሁ ለራሳችሁ ፓርኪንግ አለው የሚለውን ነገር ወይስ ደግሞ የጋራ ነው፣ እሱን ነገር ከቤቱ በተጨማሪ መጠየቅ ተገቢ ነው የሚሆነው። ስምንተኛ ላይ የሚሆነው የፔመንት ፕላኑ የክፍያ ሁኔታዎች እንዴት ነው የሚሆኑት? ዳውን ፔመንት ምን ያክል ነው የሚከፈለው? ከዛ በኋላ በየስንት ወሩ ኢንተርቫል በየስንት ወሩ ልዩነት ነው ቀጣይ ፔመንቶች የሚኖሩት? ከዛ በፕሮግረስ ነው ወይ የምከፍሉት? የህንፃውን ፕሮግረስ እያያችሁ ነው ወይስ የምከፍሉት? ወይስ እንዲሁ ነው የምከፍሉት? አንዳንድ ዩኒቨርሲቲዎች ሳይገነቡ ብር አምጡ ሊሏችሁ ይችላል። አንዳንዶች ደግሞ ፈርስት ፍሎር ስንገነባ ይህን ያክል ትከፍላላችሁ። ስለዚህ የፔመንት ስኬጁሉ በምንድን ነው የሚሆነው የሚለውን ነገር ቼክ ማድረግ ያስፈልጋል። ከዛ ደግሞ እዚህ ላይ አብሮ ተያይዞ ሊነሳ የሚችለው ነገር አግሪመንታችሁ የእቃ ያው ዴቨሎፐሩ እቃ ሲጨምርበት እናንተ ላይ ዋጋ መጨመሩ አይቀርም። ስለዚህ በዶላር ነው የተቀመጠው ወይስ በብር ሆኖ እቃዎች ሲጨምሩ አብረው ተያያዥ የሆኑ ነገሮች የኮንስትራክሽን ማቴሪያል፣ ነዳጅ የመሳሰሉትን እሱ አፌክት ያደርገዋል አያደርገውም፣ ወይስ እንደዚሁ ዋጋ አይጨምርም ሴም ዋጋ ነው የሚለውን ነገር እሱን አግሪመንቱ ላይ ማየት መጠየቅ በጣም ወሳኝ ነገር ነው። 10 ሚሊዮን ብር ተስማምታችሁ ምናልባት 15 ሚሊዮን ብር 12 ሚሊዮን ብር ልትከፍሉ ትችላላችሁ ቤት ውስጥ ስትረከቡት። ስለዚህ ፔመንት ፕላኑ እሱን ቼክ ማድረግ አለባችሁ። ከዚህ ጋር ደግሞ የመጨረሻ አያይዤ ማነሳላችሁ ነገር መክፈል ባትችሉና ቤቱን ማቋረጥ ብትፈልጉ ፔናልቲ ምን ያክል ፐርሰንት ነው የምትቀጡት የሚለው ነገር በጣም ወሳኝ ነገር ነው። በተለያየ ምክንያት ላትችሉ መቀጠል ላትችሉ ትችላላችሁ። ስለዚህ ምን ያክል ፐርሰንት ኮሚሽን የተለያዩ ያወጧቸውን ወጪዎች እናንተ ስለሆኑ የምትቀጡት እሱን ምን ያክል ፐርሰንት መሆኑ ቼክ ማድረግ አለባቸው። አንዳንድ ሪልስቴቶች ደግሞ መልሶ መሸጥን ይፈቅዳሉ። እናንተ ፔመንታችሁን ሳትጨርሱ ለሌላ ለሶስተኛ ወገን መሸጥ ይፈቅዳሉ። ይህን ሁሉ ይፈቅዳሉ ወይስ አይቻልም የሚለውን ነገር ክሮስ ቼክ ማድረግ ወሳኝ ነው። 9ኛ ላይ የምናገኘው ይህን ቤት የምንገዛበት ፐርፐዝ ምንድን ነው ነው። ለኢንቨስትመንት ከሆነ ወይስ ለኢንቨስትመንት ነው ወይስ ደግሞ ለመኖሪያ ነው? ለመኖሪያ ከሆኑ ለምሳሌ ኮምፓውንድ የሆኑ ሪልስቴቶች ነው ብዙ ጊዜ ሰጀስት ማድረጋችሁ። ልጆች ካሏችሁ ልጆች ወጥተው የሚጫወቱበት ግሪን ኤሪያዎች ይኖራሉ፣ የተለያዩ ሪክሬሽናል ሴንተሮች ይኖራሉ፣ አትሊስት ወክ የሚያደርጉበት ቦታ ይኖራል፣ ሳይክል የሚሄዱበት ይኖራል። ስለዚህ ፐርፐዙ ምንድን ነው? የምንገዛበት ፐርፐዝ ለምንገዛውን አፓርትመንት ለመምረጥ ስለሚረዳም ማለት ነው። ስለዚህ ለምን ፐርፐዝ ነው የምንገዛው? ለመኖሪያ ሲሆኑ ለትምህርት ቤት ቅርብ የሆነ ለመኖሪያ ምቹ የሆኑ ሰፈሮች ላይ ነው መሆን ያለበት። ለኢንቨስትመንት ከሆነ ደግሞ ብዙ ጊዜ ዳውንታውን ወይም ደግሞ ከተማ አካባቢ በደንብ እንቅስቃሴ የሚበዛበት አካባቢ፣ የተለያዩ ኢንተርናሽናል ኦርጋናይዜሽን ያለበት አካባቢ ላይ ፈርኒሽድም አንፈርኒሽድም አድርጎ ለማከራየት ይበልጥ አዋጭ ስለሚሆን፣ ስለዚህ ለምን ፐርፐዝ ነው ቤቱ የምንገዛው የሚለው ነገር በጣም ወሳኝ ነገር ነው። 10ኛ ላይ ወይም ደግሞ ብዙ ሰዎች የሚረሱት ነገር ዋናው የምንፈልገውን አይነት ቤት ብናገኝም መርሳት የሌለብን ነገሮች ቤቱ በቂ የሆነ ብርሃን አለው ወይ? የፀሐይ ብርሃን ወይም ደግሞ ናቹራል የሆነ ላይት ዳይሬክት የሆነ ሰንላይት እንኳን ባያገኝ ብርሃኑ እንዴት ነው፣ ቬንቲሌሽኑ እንዴት ነው፣ ኤርፍሎ እንዴት ነው የሚለውን ነገር ቼክ ማድረግ አለብን። ተመሳሳይ የሆኑ አፓርትመንቶች ኪራይ ላይም ሪሴል ላይም በኋላ ትልቅ ልዩነት ስለሚያመጣ ስለዚህ የምንገዛው ቤት እይታውን እሱንም ቼክ ማድረግ ያስፈልጋል። እንደገና ደግሞ የምንገዛበትን ፍሎር ያው እንደየሰው ፍላጎት ይለያያል። አንዳንድ ሰዎች ወደ ላይ ከፍ ማለት ይፈልጋሉ፣ አንዳንዱ ዝቅ ማለት ይፈልጋል። ስለዚህ እኛ የምንፈልገውን ለምሳሌ ትልልቅ ቤተሰብ ካለን መውጣት መውረድ ማይችሉ ከሆነ ወደ ታች ግራውንድ ፍሎር 1ኛ ፍሎር ላይ ነው መግዛት ያለብን። ስለዚህ እይታ የምንፈልግ ከሆነ ደግሞ ወደ ላይ ብንወጣ ምንም ማለት አይደለም። ስለዚህ የምንገዛው ቤት የትኛው ፍሎር ላይ ነው፣ በቂ የሆነ ብርሃን አለው ወይ፣ በቂ የሆነ ኤርፍሎ አለው ወይ የሚለውን ነገር ቼክ ማድረግ ወሳኝ ነገር ነው የሚሆነው። ስለተከታተላችሁኝ አመሰግናለሁ። እስራኤል ነኝ፣ የሪል ስቴት ሽያጭ አማካሪ። ማንኛውም የሪል ስቴት ጥያቄዎች ካላችሁ በ0922598236 በመደወል ወይም ቴክስት በማድረግ ልታማክሩን ትችላላችሁ። በቀጣይነት ብዙ የተለያዩ ሪል ስቴቶችን በእናንተ ጥያቄ ሊሆን ይችላል፣ እኛም ደግሞ አይተናቸው ጥሩ ነው የምንለውን ሪል ስቴቶች ሪቪው እያደረግን ወደ እናንተ የምናመጣ ይሆናል። ሰብስክራይብ እንደገና ደግሞ ፎሎ በማድረግ ላይክ በማድረግ ቤተሰብ የሆኑ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ቴንክ ዩ